ሳማኔ አርባ ምንጭን ካሜራ ይስጃጃል ወደቁ። ጋይስ አሁን ደግሞ እንግዲህ እንደምትመለከቱት አይስክሪማችንን ገዝተናል። እንግዲህ እዚህ አካባቢ አይስክሪም ምናምን የምትፈልጉ ከሆነ በብዛት አለ። እንግዲህ ይኸው ካሜራማናችንም እንግዲህ ሰላም ደግሞ ዛሬ ደግሞ ቀበና ደርሰናል። እንግዲህ ከሁለተኛ ፓርት ነው እንግዲህ ይሄኛው ቪዲዮ። እንግዲህ ይሄንንም ቪዲዮ እስከመጨረሻው እንግዲህ እዩት። ሶስተኛ ደግሞ አለን። ሶስተኛውን ቪዲዮ እስከመጨረሻው እንድትወጡ በአክብሮት እጠይቃለሁ። ተመልከቱት። አታሙኝም ነው የምላችሁ። ምን ፏፏቴ ይባል ያን ያክል ግን ቁንጅናውን ተመልከቱ። ሌላ እንትን ነው። ለማንኛውም እንግዲህ ውስጥ ገና አልገባንም። ገና ይቀረናል። እንግዲህ በድሮ ጊዜ የነበረውና የአሁኑ ነው እንግዲህ የምታስተያዩት በዚህ ሰዓትና እንግዲህ የአሁኑን ማስተያየት ነው። ይሄ እንግዲህ የበፊቱ ነው። ቆሻሻ የሚጣልበት ምናምን ተመልከቱ። ከምን ወደ ምን እንደተቀየረ እንግዲህ ለማመን ይቻላል። በጣም የሚገርም እንግዲህ ግን እንደምትመለከቱት የቀበና ገጽታ ይላል። የቀድሞ ገጽታ የቀበና ወንዝ ነው እንግዲህ ጋይስ አሁን ደግሞ እንግዲህ እንደምትመለከቱት አይስክሪማችንን ገዝተናል። እንግዲህ እዚህ አካባቢ አይስክሪም ምናምን የምትፈልጉ ከሆነ በብዛት አለ። እንግዲህ ይኸው ካሜራማናችንም እንግዲህ አይስክሪማችንን እንግዲህ እየበላን እንግዲህ እዚህ ጋር ደግሞ ተመልከቱ፣ ወንዙንም ተመልከቱ። እዚህ ጋር ደግሞ የመስኮት መንገድ በሉት እንግዲህ እዚህ ጋር ደግሞ እንግዲህ ተመልከቱ። እንግዲህ እዚህ ውስጥ ስንቱ ነበር ዋኝቶ ያደገው። አሁን እንግዲህ ልንጎበኘው። እንግዲህ ብዙ ሰዎች እዚህ ላይ ታሪክ አላቸው። እንግዲህ እዛ ጋርም እንዳያችሁት እንግዲህ መስኮት ያለ በየቦታው ነው ያለው። ያው እዛ ጋርም እንደምትመለከቱት አለ። እንግዲህ ተመልከቱ፣ ወንዙንም አይታችኋል። ይዩት እንዴት አባቱ እንደሚያምር። እንግዲህ እዚህ ጋር ደግሞ የህፃናት አሸዋ መጫወቻ ምናምን አለ። እንግዲህ እዚህ ጋር ደግሞ ያላለቀ መሰረተ ልማት አለ። እንግዲህ እንደምትመለከቱት በጣም የሚያምር ነው። እንግዲህ እዩታቸው። ይሄ የውጭ አሸዋ ነው፣ ባህር ላይ ምናምን የምታገኙት አሸዋ። እንግዲህ አካባቢው ራሱ በጣም አምሮበታል። እንግዲህ ጉዟችን እንቀጥላለን። እንግዲህ ተመልከቱት፣ ትንሽ ቆሻሻ አለው። እንግዲህ የየድርሻችሁን እንግዲህ በዚህ አጋጣሚ እንድትወጡ እዚህ ውስጥ የተለያዩ አይስክሪም የበላችሁበትን ካፖችን እንዲሁም የተለያዩ ነገሮች እዚህ ውስጥ እንዳጥሉ እንግዲህ እንደኔ ምክሬን እመክራለሁ። እንግዲህ ተመልከቱት እንዴት እንደሚያምር። ጋይስ ውበቱን ልነግራችሁ አልችልም። እንግዲህ ቡና ምናምን ስትፈልጉ ደግሞ የየድርሻችሁን እንግዲህ በዚህ አጋጣሚ ምንም አይነት እዚህ ቆሻሻ እንዳጥሉ የኔን ምክር እመክራለሁ። እንግዲህ እዚህ አካባቢ የጣሉ ሰዎች እንግዲህ ተመልከቱ። እዚህ አካባቢ እንግዲህ ተመልከቱት፣ ኳስ ሲጮቱ የገባል፣ ሃይላንዶች ገብተዋል፣ የተለያዩ ካፖች፣ የሳይክል ጎማዎች፣ እንግዲህ ብዙ ነገር ነው። ብቻ እንደኔ እዚህ ውስጥ እቃ አጣሉ ነው የምለው። ምክንያቱም እንግዲህ ያ ገጽታ የመጣው እንግዲህ ይህንን ሁሉ አጽድተው ነው። ስለዚህ አሪፍ ነገር
እንድታገኙ እናንተም የየድርሻችሁን ተወጡ እላለሁ። ይህንን ካፓ ለምሳሌ የተለያዩ ቆሻሻዎች ምናምን እዚህ ወንዝ ውስጥ እንዳከቱ። ምክንያቱም ነገ ከነገ ወዲያ የእናንተ ነው። ምክንያቱም ይኸው እኛ የየድርሻችን ተወጥተናል። ያው ካሜራማናችንም የአካባቢ ላይ እንደመኖር አርኪ የለም። እንግዲህ ተመልከቱ። የአካባቢ ላይ እንግዲህ የሚገራርሙ ነገሮች አሉ ምናምን። ያው ጸጉር ቤት አለ፣ ሙዝ ቤት ደግሞ አስቡት። እዚሁ ቀበና ፊት በጣም ደስ የሚል ሙድ ነው ያለው። እንግዲህ ከተማው ጽድት ብሏል። ሌላ ቦታ ያላችሁ ነው ይመስላችሁ። ኢትዮጵያ ውስጥ አሁን ይሄ አይመስልም። እዛ ጋር እንግዲህ ትመለከቱታላችሁ። እንግዲህ ተመልከቱ። ሌላ ጂኒየስ ነው። በቃ የትም ማየታችሁ አታውቁም። እንደዚህ ታዩታላችሁ እንዴት ደስ እንደሚል። ድምፁን እየሰማችሁት ነው። ተመልከቱ። እንደሚያምር ልነግራችኋል። ከላይም አታምኑኝም ነው የምላችሁ። ውበት እስከ ጥግ ነው። እንግዲህ እዛ አካባቢ ላይማ ተውኝ ሳሩን እዛ ጋር እንግዲህ መታችሁ እረፍት ማድረግ ከጓደኛ ከዘመድ አዝማድ ከቤተሰብ ጋር እረፍት ለማድረግ ያው እዛ ጋር ተሰብስባችሁ ቁጭ ብላችሁ መዝናናት ብቻ ነው። እንግዲህ አርባ ምንጭ ላይ የምትሉት እዚህ ልታገኙት ነው። አታምኑኝም? እዩት። እንግዲህ አርባ ምንጭን ሄዳችሁ የምታዩትን እዚህ እንግዲህ አዲስ አበባ ላይ አግኝታችሁታል። እንግዲህ ውበት እስከ ጥግ እንዲህ ነው። አሁን ደግሞ ከድልድዩ ስር ልንሄድ ነው። ታውቃላችሁ ድልድዩ
ደግሞ ካፍቴሪያውን ዞረን የመጣ ነው ማለት ነው። ታዩታላችሁ ከርቀት ያሳዩዋችሁ ስትጠጉት ዋው ላይ ደግሞ እዚህ መታችሁ ስፖርት መስራት ትችላላችሁ። በቃ እንደፈለጋችሁ ደግሞ አስቡት፣ በነፃ እዚህ አዲስ አበባ ውስጥ በነፃ አግኝታችሁ እንግዲህ አስቡት። በበፊት ጊዜ እንዴት እንደነበረ በዚህ ሰዓት ግን ተመልከቱት። እንግዲህ እንደምትመለከቱት መብራት እየበራ ነው ብያችኋለሁ። እንግዲህ እዛ ጋር ደግሞ ዛፉ ጀርባ ደግሞ እንደምትመለከቱት እየመሸ ፀሐይ እየጠለቀች ደግሞ ድባቡን እንድነግራችሁ አልችልም። ይሁት እዛ ጋር ደግሞ ፀሐይ እየጠለቀች ነው። ተመልከቱት እዛ ጋር ፀሐይ ስትጠልቅ መብራት ሲፈነጥቅ የሚባለው እንግዲህ እዚህ ነው ማለት ነው። ተመልከቱት እንግዲህ ፏፏቴውን ደግሞ ልነግራችሁ አልችልም። ተመልከቱት በመሀሉ ላይ ደግሞ ማለፍ ትችላላችሁ። ታዩታላችሁ። በዚህ ጋር መግቢያ አለ። እንግዲህ አሁን እየመሸነ ደግሞ ውበቱ ልነግራችሁ አልችልም። በዚህ ጋር ማለፊያ አለ በመሃል ላይ። እንግዲህ እኛ እንግዲህ ሁሉ ጊዜም ክፍት ነው። እንግዲህ ገብታችሁ በዛ ጋር ማለፍ ትችላላችሁ። በጣም የሚያምር ውበት ነው። እንግዲህ ተመልከቱ። ደግሞ መብራት ጀምሯል። እየመሸ ነው። ተመልከቱ። በደንብ ሲመሽ ደግሞ ልነግራችሁ አልችልም። እንግዲህ እየመሸ ነው። እንደምትመለከቱት ፀሐይ እየጠለቀች ነው። እንግዲህ መብራቶች እየበሩ ነው። ወደ ማታ ላይ ልነግራችሁ በጣም የሚያምር ቪው ነው። ወደ ምሽት ሲመጣ ደግሞ እንግዲህ እንደምትመለከቱት ሰውን እንግዲህ ውበቱን በዛው ልክ እየጨመረ ነው የሚመጣው። እንግዲህ በጣም የሚያምር ቪው ነው። እንግዲህ መታችሁ ጎብኙት ነው የምላችሁ። እንግዲህ ዛሬ ደግሞ በመጨረሻ በመመለው የኛ ያለ ነው ፒያሳ አድዋ ስር ያለ ነው። እንግዲህ በፊት ሌላ ቦታ ነበር። አሁን ግን የት ነው የመጡት? ከአድዋ አድዋ በቃ ግራውንድ ጀርባ ነው የመጡት። እንግዲህ እኔ መሰለ ባክላባ ዛሬ ደግሞ እናረጋለን ማለት ነው። ካሜራማችን ጋር ደግሞ ሲበዛም ታውቃላችሁ በጣም የሚያስጠላ እንግዲህ እናመጣለን። እንግዲህ በጣም የሚገርም በኋላ ደግሞ ይሄ እንደውም ሲያልቅና ይሄ እንትኑ ይሄ እንደውም ሲያልቅ አሁን በኋላማ ይሄ ካለቀ ፒያሳ የድሮ ፒያሳ ተወው። ጋይስ እንግዲህ በመጨረሻ እንግዲህ ባቃዋችን በላን። እንግዲህ መሽ ቀጥታ ወዴት ነው? ወደ ቤት። በመጨረሻ ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። 3 ቪዲዮ ነው የሰራ ነው። እንግዲህ ይሄ ፓርት 2 ነው። ቀጣይ ደግሞ ፓርት 3 ቪዲዮአችን አለ። አድዋ ላይ ሄደን የሰራነው ቪዲዮ አለ። እሱን መከታተል እንዳትረሱ። ባባይ